እባክሽ ልጄ በሩን ክፈች እባክሽ እሙዬ ደህና ነች ተስፍሽ ደህና ናት እሙ እባክሽ በሩን ክፈች ወሸች እባካችሁ በሩን ክፈቱ እማዬ ደህና ነሽ እባክሽ ተጠንቀቂ እንዳትጎዳሽ እማዬ እባካችሁ እሙ በሩን ክፈቱ እንጂ እያስፈራራችኝ ነበር አሁን በሩን ዘግታብኝ ነው ማለፊያ አጥቼ ነው ደህና ነች እሷ አሁን እየተረጋጋች ነው ወሸች እሺ እሙዬ በሩ ጋር ናት እንዴ በሩን ልስበረው ቆይ አትንካው ራሴ ከፍተዋለሁ ቆይ አረ ትደነግጥብኛለች ታው ቆይ እንዴ የያዘችው ነገር አለ እንዴ እሙዬ አዎ የሆነ ነገር ይዛለች ግን አይታይም እባክሽ ቀስ ብለሽ ክፈች እባክሽ ልጄ እባክሽ ተለመኝኝ እባክሽ ተይ እባክሽ ልጄ ተይ እባክሽ ደህና ነሽ ልጄ እማዬ አንቺ ደህና ነሽ ደህና ነኝ እኔ ምን ሆናለሁ እሷ ነች እንጂ ደህና ነሽ ልጄ ምኞት ወሸች አረ እንደው ምን አይነት ፈተና ነው ምን ፍርጃ ነው እንደው ምን አባቴ ላርጋት ወይ ልጄ ሰማይ ለምን አረብናት እንዴ ቆይ ሀብትሽ ለምን ማትረዳኝ ልጅቷ ቆይ ያንተ እህት ብትሆንስ ኖሮ እህቴ ብትሆን ኖሮማ ሁለት ጎረምሶች 10 እየተመላለሱ እንዲያዩት አልፈልግም ነበር ግን ደግሞ ቤተሰቦች ይፈልጋሉ ትላንት የነበረችበትን ሁኔታ አይተው የለ አረባ ከተረዳኝ አንተ ራሱ ምን ሆነሃል አብደሃል እንዴ 10 የሰው ቤት እንድንመላለስ ነው እንደምፈልገው ስሜትን መቆጣጠር አትችልም እሺ በቃ ሀብትሽ አትማረር እቤታችን እዚህ ሰፈር ነው ስናልፍ ጊዜ ጎራ ብለን እንያችሁ ብለን የመጣ ነው እንላችኋለን በፈጠረ አንተ በእናትህ በፈጠረ አትበለኝ አንተ ራሱ በፈጠረ ቆይ አንተ ልጅ በዚህ ልጅ ፍቅር ጨርቀን ጥለል ታብድ ነው እንዴ እንደሱ አትበል እኔ ለሊቱ ሙሉ የሚያስጠላ ህልም ሳይ ነበር በቃ ለሊቱ ሙሉ ስትሰቃይ ቢያንስ አትካድ ማመኑ ነው የሚሻለ ወይ ካልሆነ ደግሞ እኔ ጨርቀን ጥለላለሁ አንተ ታብዳለህ ምን ይመስላል በእናት ሀብትሽ እንሂድ እሷ አለቀቅ አርጋት ምን አድርጊ ነው የምትላት በዚህ በጧት አርፋ ትተኛበት ድሮም እኔ ነኝ ሞኙ የአብርሃም በግ አንተ ጋር ልደርስ ስትለኝ መጠርጠር ነበረብኝ እሺ በለኝና በቃ እንሂድ ሳንራመድ መሄድ የምንችልበት መንገድ ካለ ንገረኝ በሱ መጠቀም እንችላለን ሙዝ ነው አይደል ያስከው እንደው በፈጠረ እንደው ከየት ነው ያመጣው እቤት እንደሌለ መቼስ በደንብ እርግጠኛ ነኝ ቅድም እኮ ቶቶ አታስረዳኝ እንደፈለክ ከአርባ ምንጭም ይሁን ያመጣው እንደፈለክ እሺ አሁን እንሂድ አንተማ ምን አለብህ ሳቅ አንተ ምን አለብህ ልጄ እባክሽ ነይ ወደኔ እሱን ያዝሽውን ነገር ደግሞ ለኔ ስጪ እባክሽ ልጄ ተለመኝኝ ነይ እስኪ ወደኔ እኔ እኮ እናትሽ ነኝ ፈራሁት ማን ነው ደግሞ በዚህ ሰዓት ቆይ እኔ ከፍታለሁ እማዬ አቤት አውቀሽ ነው አይደል እንደዚህ ያደረግሽው የራስሽ ሐሳብ እንደሆነ በጣም እርግጠኛ ነኝ ምን እያልሽ ነው አንቺ አባትሽ እንዳይሰማ በእርግጠኝነት አውቀሽ ነው ያደረግሽው ቺሬሳ እንደዚህ እንደማታደርግ አውቃለሁ አንቺ ነው ገቡ እንዴት አደራችሁ እንደምን አደራችሁ እናንተ ልጆች እንደው አበዛችሁት ማለቴ በምን እዳችሁ ነው እንደዚህ የምትንገላቱት ተመላለሳችሁ እኮ ሶፊ እንዴት መጣችሁ ፈራሁት የኔ ቤት እዚህ አካባቢ ነውና የሶፎንያስ አባት ደግሞ እንዲሁ ጎረቤት ሲታመም ምናምን የመጠየቅ ልምድ አላቸውና በዛ ምክንያት ነው ሶፎንያስ ካልጠየቅኩ ብሎ ነው እንጂ እኔማ ትንሽ እንጋብየው ነበር ባሰባት እንዴ አዎ ከበድ ያለ ሰዓት ላይ ነው የመጣችሁት አላስጠጋለችን እኮ ግን እኮ ክፍሉ አይደለም ለታመመን ሰው ለጤነኛ ራሱ በጣም ይጨንቃል አዎ ልክ ነህ ትንሽ ታፍኗል ፈራሁት አረ እቺ ልጅ እኮ በግልጽ አማርኛ ፈራሁኝ እያለች ነው በስተንባታል እኮ ለምን አንቀነስላት ናስቲ ትንሽ አዋራት ካላገረች
ቆይ እኔ ፋሻ ነገር ይዤ ልምጣ። ወይኔ ልጅ በሩን ስትቆልፍብኝ እኮ አንድ ነገር እንደያዘችና ልትጎዳኝ እንደምትሞክር እርግጠኛ ነበርኩኝ። ወይ ጉድ! ጥጋብ ነው። ሶፊዬ ተነስ፣ እኔ እጠራርግላታለሁ። አይ ስጪኝ፣ እኔ እጠርግላታለሁ። አዎ እሱ ያደርግላት። በቃ እሺ፣ ሀብትሽ አንተ ተቀመጥ። ምን እዚህ በታመመ ሙድ ጠረጣት ያለሽ? ቅድም እኮ አይንሽ የት እንደነበር ያላየው መሰለሽ? የት ነበር? ምን ስተኛ ላየዋትም ለማለት ነው? ግንባር በላብ ወስቷል ነበር እንዴ? የኔ? አይ አንተ ፊት ላይ ያለው የኔ ግንባር። እውነት ስታይ ነበር? አዎ ለዞም ትኩር ብላ ነበር ስታይ ነበር። እንዲሁም እንደዚህ ጣሪውን ስታይ እንደነበር። ምናልባት ተመሳስላችሁባት እንደው። እንዴ ከማን ጋር? ምን ከማን ጋር ትለኛለህ? ከጣሪው ጋር ነው። በቃ በጣም አመሳሰለች። አይኗን ከደነችልህ እኮ። ረፍ አንተ! አረ እናትና አባቷ ቤት ነው ያለው። ጭራሽ እጇን ትይዟለህ? አረ ልቀቀው በእናትህ። ያቺ ኩባያውን ሴትዮ መጣ ሳትሰድበን እንደዛ ሳትሞልጨን በፊት ልቀቃት። ስማ ቅድም ያመጣነው ሙዝ ልስጣት እንዴ? አረ በእናትህ አንተ ልጅ ኧረ ጤና ይኑርህ እንዴ! እቺ ልጅ ምን አርጊ ነው የምትላት? ጦጣ አረካት እኮ እንዴ! እቺ ልጅ እኮ የሙዝ እጥረት በሽታ አይደለም የያዛት። ጥያችሁ ጠፋ አይደለ? ቅድም እኮ ሻወር ወስጄ አሁን ሎሽን ምናምን ልቀባባ ብዬ ነው። ሶፊዬ በጣም አመሰግናለሁ። የእውነት ትክክለኛ ጓደኝነትን ያሳየኝ። አረ ምን አደረግን? አትጨናነቂ። እንደውም ከዚህ በላይ ማድረግ የምንችለው ነገር ቢኖር ብናደርግ ደስ ይለን ነበር። በቃ እዚህ እነማዬ ስላሉ እኛ ቁርስ ወጣ ብለን እንብላ። በዛውም ደግሞ ቴንኪው እላቸዋለሁ። አይ በፍጹም አያስፈልግም፣ አትጨነቂ። በዛሬ ደግሞ እንቸኩላለን አይደል አብትሽ? አይ እኔ እንኳን አልቸኩልም። እንዴ አብትሽ ረሳው እንዴ? ቅድም እኮ አስቸኳይ ስራ አለብኝ ስትለኝ ነበር። በል ተነስ እንሂድ። እንቸኩላለን። ይሻላል። እንዴ እየሄዳችሁ ነው እንዴ? አዎ ልሄዱ ነው እኮ አባዬ። አሁን እንሂድ። አሁን ተረጋግታለች። እንግዲህ ተመላለስንባችሁ። ባይሆን ወይ ደግሞ አንድ ክፍል ስጡንና አንድ ለሁለትም ቢሆን ይበቃናል። እኔ ሸኛችኋለሁ አባዬ። አይ እኔ ሸኛችኋለሁ ልጄ። አንቺ ከእህትሽ ጋር ሆኚ። እሺ አባዬ። ብቸኛ የቤቱ ጤነኛ ሰው። በጣም አመሰግናለሁ። እውነት እንዴት እንደማመሰግናችሁ እራሱ አላውቅም። እናንተ ወጣት አይደላችሁ፣ በጣም በሳል ልጆች ናችሁ። አይ እንደው ብስለት ነው ብለው ነው ይሄ ልክፍት ነው እንጂ። አረ ምን አደረግን? ምስጋና አይገባም። በቃ ሰላም ይዋሉ። እንደው አንድ ነገር ላስቸግራችሁ። እንደፈራ ነው መቼስ ቤቱ ክፍል ሊሰጡ ነው አይደል? ተጫዋች ነው መቼም አንተ። አዎ ቀልደኛ ነው። እኔ ምለው ግን ምን ሊሉን ነበር? ይሄ ነው ለልጄ የሚያስፈልጋት። ምኑ? ያንተ ብልሃትና መረዳት፣ የጓደኛ ሳቅና ተጫዋችነት፣ የእናንተ መልካምነት። እንደው ባካችሁ እያስቸገርኳችሁ እንደሆነ ይገባኛል፣ ግን በቀን አንድ ጊዜም ቢሆን እየመጣችሁ ይዋት። በጣም እንዳስቸገርኳችሁ ግን ይገባኛል። አረ በፍጹም አይጨነቁ። እሷ ትዳን እንጂ እኛ በቀን አንድ መምጣት አይደለም ሌላም ነገር እናደርጋለን። አረ እንደው እርሶ ያስቸገሩ መስሎት ነው እንጂ ባይሆን ትልቅ ውለታ ነው ያሉልን። በተለይ ደግሞ ለሱ ሀብትሽ። አቤት። ምን ሀብትሽ ትለኛል? መምጫ ሰበብ አጣስ ተሰቃየ ነበር። እሱ ይቀልዳል። በሉ በቃ እኛ እንመለሳለን። እሺ በጣም ነው የማመሰግነው። አንተ በየቀኑ አላሉም? እኔ
ስራ ፍት መሰልኳችሁ? ኧረ እባክህ እንደሱ አትበል። ጭንቀታችሁን እኮ ነው። እሱማ የደስታቸው እንዳልሆነ እኮ ግልጽ ነው። ግን ደግሞ እኔ ቢኒያም አይደለሁም። ከፈለጉ መቄዶንያ ወሰዷት። ኧረ እባክህ እንደዛ አትበል ወዳጄ። አንተ እኮ ብትተማመን አባትህ አፍንጫ ድረስ ያስታጠቀን ድርጅትና ሀብት ተማምነ ነው። እኔ እዚህ አንተ የከረመን የተዳፈነ ፍቅር ልደልል ብል ምን አገኛለሁ? ንገረኝ እስኪ። ዶ ልደልልስ ብል ያቺ ሜንጦ በየት በኩል ታስቀምጠኛለች? ሊዲያን ነው። ታዲያ ሌላ ሜንጦ አለ ከሷ ውጪ? ደግሞ እንደ ድሮ ካሁኑ እየተለጣጠፈችብህ ነው። እንግዲህ ፈጣሪ ይሁን። እኔ ግን ድጋሚ እዛ ቤት አልሄድም። ሀብትሽ፣ እኔ የምሬን ነው። አልሰማህም? ኪሳራን ሁሉ እኔ እሸፍንልሃለሁ። የሚደወሉልን ኮሚሽኖች በሙሉ። ጎበዝ ሀብታሙ፣ ግባ እናውጣው። ሲጀመር ቤተሰቤ ታይቷቸው ነው ሀብታሙ ያሉኝ። ታይቷቸው ነው ሀብታሙ ያሉኝ። ተስፍዬ፣ ስለዚች ልጅ ምን ታስባለህ? ዝም ብለን እኮ እያየናት እኮ እየባሰባት ሄደ። እንደ ቀልድ እኮ ይኸው ለአመታት ቤት ውስጥ ተቀመጠች። ቀጣዩ እቅድሽ ደግሞ ምን ይሆን እማዬ? በጣም ግራ ገብቶናል። ምናልባት ዶክተሮቹን አናግረናቸው በድጋሚ መድኃኒት ብትጀምር። አይ እንደሱማ በፍጹም አይሆንም። አይምሮዋን እናክማለን ብለን እሷን እንጣት እንዴ? ምን ማለት ነው? ለምን? እኔ የሚታየኝ አንድ መንገድ ብቻ ነው። ምንድነው ሙዬ? አሁን ከቁጥጥራችን ውጪ እየሆነች ነው። አንድ ቀን ከአቅማችን በላይ ሆና ራሷንም እኛንም ልትጎዳን ትችላለች። እና ምን እናድርግ ሙዬ? እኔማ የአይምሮ ህሙማን ማገገሚያ ትግባባይ ነኝ። እዛ ከኛ የተሻለ በደንብ ይንከባከቧታል። እርግጠኛ ነኝ ደግሞ በደንብ ለውጥ ታመጣለች። አይ ሙዬ፣ እንደሱም አይሆንም። ልጄ በፍጹም እዛ ውስጥ አትገባም። ካልሆነ እኔ ስራዬን ትቼ እዚህ ቁጭ ብዬም ቢሆን እንከባከባታለሁ እንጂ በፍጹም ልጄ እዛ ውስጥ አትገባም። ተስፍዬ፣ ምን መሰለ እሙዬ፣ ተይኝ ይሄን ጉዳይ። በፍጹም አልስማማም። እኔም አልስማማም። እህቴ እዛ እንድትሄድ አልፈልግም። በጣም ቀፋፊ ቦታ እኮ ነው። ማንም ሰው እዛ ገብቶ የሚድን አይመስለኝም። እንደውም ይብስባታል። እማዬ፣ በጣም ከባድ ችግር ያለባቸው ሰዎች እኮ ናቸው እዛ የሚገቡት። አንድ ነገር ቢያደርጓት። ልክ ነሽ የኔ ልጅ። እኔ በህይወት እያለሁማ ልጄ በፍጹም እንደዚህ አይነት ነገር ውስጥ አትገባም። አንቺ ምን ልሆን ብለሽ ነው? ታመሻል እንዴ? ኧረ አልታመምኩም እማዬ፣ እባክሽ ተይ። ከዚህ የተሻለ መንገድ እንፈልግ። አዝነሽላት ነው? ስራም አላጣም። እማ ደግሞ ስራማ አተሻል። ስለ እያንዳንዱ ነገር ኃላፊነት ትወስጃለሽ። እሺ? የተናገርሽው ነገር እስኪጸጽትሽ ድረስ ጠብቂ ደግሞ። እሺ? ይቅርታ እማዬ፣ ሶፎንያስ እዚህ የሚመጣበትን ምክንያት በፍጹም ማጣት አልፈልግም። እሙዬ፣ ልጃችን እየባሰባት ነው። ምንድን ነው የምናደርገው? አንድ መፍትሄ እንፈልጋለን። አሁን አንተ አትጨናነቅ። በቃ መረጋጋት ብቻ ነው ያለብን። ራሷን መጉዳት ከጀመረችማ በቃ ምን ተስፋ አለ? አበቃ እኮ። እንዴ በፍጹም አያበቃም። ራሷን እኮ አይደለም የጎዳችው። እሷ እኮ እኔን ለመጉዳት ነበር ያሰበችው። ሙከራዋማ እንደዛ ይመስላል፣ ግን መጨረሻውን አይተሽዋል። ራሷን ነው የጎዳችው። ሲጀመር መቼ ከልቧ ናትና። በእርግጠኝነት ልጄ ሰው አትጎዳም። እንደዚህ አይነት ልብም የላትም። የኔ ጉዳት አይታየህም። አንተማ ብትገለኝስ ምን ቸገረ? እንዳልከው ይሆንልሃል፣ አታስብ። እስኪ ፊቴን ታጥቤ ልምጣና ትንሽ ልረፍ። አንተ ድንጋጤ እንኳን እኮ አለቀቀኝ። እሺ ሂጂ ታጠቢ። የደከማት ትመስላለች። አቻኩልናት እንዴ? ወይ አሁን በትለቃት እኮ በራይ መንገዱ ጫፍ ላይ ነው የምትደርስልን። በራይ አስፓልቱ ጫፍ ነው የምትደርሰው።
ምን ወፍናት እንዴ ነው ወይስ የበሽታው ምልክት? ይርዛ ሞዛዛ ሶፊዬ ትዝ አይልህም መጀመሪያ ቀን የተገናኘን ቀን የነበራትን ፍጥነት ሶፊ ወዳጄ አንተም በረህ ነው እንዴ? አራለሁ ትዝ ይለኛል በጣም እየፈጠነች ነበር። አዎ ይኸውልህ ወዳጄ ጠበቅ አድርገህ ያዛት። እኔ እዚህ አባሮች መጮት አልፈልግም። እና ሶፊዬ ላይፍ ግን እንዴት ነው? ጥሩ ነው። ይሄ ፋሻ ግን እንዴት ነው አልቆየም? ቁስሉ አልደረቀላትም እንዴ? ደርቆላታል። ኧረ ቆይ ቀስ በይ እንጂ አረጋጊው እንዴ። ታዲያ እንሂዳ። እስከ መቼ ነው እዚህ ምን ቆመው? አይ ቢሆንም ረጋቤ እንዲህ ሳይሽ በጣም ትፈጥኛለሽ። ማሽን ቢሆን ይቆርጥሻል። ረጋቤ እንጂ ባይሆን እኔ ያዝ ላድርግሽ። ፍሬ የሚያዝ እንዴት እንደሆነ በዛው ላስተምርሽ ብዬ ነው። አንተ ምኞትን ያዛት፣ በዛው ሶፊም ያርፋል። አሃ ከዛ አንቺ እሱ ልትይዡ። ኧረ እኔ ያልደከመኝም እኔ ራሴ ይዛታለሁ። እና ባትልስ እኔ ልይዘለ ነው ደግሞ በኋላ አምልጣኝ ከእሷ ጋር አባሮች ስጮት ንፋስ ይዞኝ ብሄድስ? በሉሽ እንሂድ አሁን። ባይሆን ይልቅ ጠበቃ አርጋዛት ደግሞ ሮጣብህ በኋላ እንዴት ዝም ብለህ ትለቃታለህ? እሙዬ ለምንድን ነው የምትጨነቂው? ይሄ እኮ ለእሷ ይጠቅማታል። ከማይታወቁ ጎረምሶች ጋር መዞር ነው ለእሷ ጥሩ? ወይ ጉድ! እና እዚህ ውስጥ ታፍና መዋላ ነው ጥሩ የሚመስልሽ? ምን ይደረግ? እሺ ይኸው መጡ። ጎሽ መጣችሁ? ተይ እንጂ እሙዬ ልጆቹን አታሳቂያቸው። የኔ ልጅ ሚስቲ ከአንቺ ጋር በኋላ እናወራለን። ግቢና ቀይር ልብስሽን። አላማሽ ምንድን ነው? ምን አጠፋው? ቆይ እማዬ ምን አጠፋው ማለት ምንድን ነው? እኔ ነኝ ታዲያ አንከርፍፊያት የመጣሁት? ስሚ እኔ ላንቺ ነው የምለፋው። እሺ አንቺ ደርጃብ ልጅ። እማዬ ምን አባሽ ላርግሽ? ጅል የሆንሽ ፍጥረት። ሶፊ አባዬን አናግሮት ነበር። ደስ ይለናል እባክህ ምናምን ብሎ ነው ይዘናት ይወጣል። ቆይ እሺ ምን ማድረግ እችላለሁ? ማሰብ አትችይም እንጂ ማድረግ የምትችይው ብዙ ነገር ነበር። ትሰምኛለሽ? እኔን መቃረንሽን አቁሚ ብያለሁ። አቁሚ። እኔ ደግሞ መች ነው ካንቺ የተቃረንኩት? ከኔ ጋር አሁን አትመላለሽ። እነዚህ የሚመላለሱ ሁለት ወንዶች ለኛ መጥፊያችን ነው የሚሆኑት። አስቆሚያቸው ነው የምልሽ። እማ እነሱማ ይምጡ። እኔ እነሱ እንዲቀሩ አልፈልግም። አንቺ ከማናቸው ጋር ነው ጉዳይሽ? አንቺ ከረፈፍ። እኔ ከማናቸውም ጋር ጉዳይ የለኝም። በቃ ጓደኞቼ ናቸው። እዚህ እንዲመጡ ደግሞ እፈልጋለሁ። እሱ እንደነገርሽኝ እኮ ግን በቃ መምጣት የለባቸውም። ከባድ አደጋ ናቸው። አይገባሽም? አይ ይመጣሉ። በቃ እማዬ አታስጨንቂ። እኔ ሌላ መንገድ እፈልጋለሁ። በፍጹም አይቀሩም። እሺ ነይ ሊዲያ፣ አልጨረስኩም። ነይ። ወይኔ ልጅ ቆንጆ ነገር ይዤልሽ መጥቻለሁ። አንቺ እርኩስ፣ እስቲ ዛሬ ጎበዝ ተማሪ መሆንሽን አሳየኝ። ወደዚህ ዙሪ ዙሪ፣ ወደዚህ። እርግጠኛ ነኝ እየሰማሽኝ ነው። አንቺ እርኩስ አትፈታተኝ። ዛሬ አንገትሽን ሳልበጥስ ከዚህ ቤት ልውጣ። አስሬ ፈሯት አትበይ። የምታስፈሪውስ አንቺ ራስሽ ነሽ። ሰሚኛለሽ? ይልሽ ራስሽን ለማጥፋት እንደዚህ አድርገሽ እስቲ ራስሽን እስቲ አንድ ቀን ጫር አርጊና እስቲ ግደይ። እስቲ አንድ ቀን እንኳን እስቲ ቁም ነገር ስሪ። እሙዬ። አቤት። ልጃችን ደህና የሆነች አልመሰለሽ? ደህና ናት። ሁሉም ነገር ለበጎ ነው የሚባለው እውነት ነው። ያን ቀን ከቤት ወጥታ የጠፋች ጊዜ ጓደኛቸውን ማግኘታችን ለኛ ጥሩ ነው የሆነው። እነሱ መምጣት ከጀመሩ በኋላ ደህና ሆናለች።
አንድ ቀን ንቅንቅ ብላ ማታውቀው ልጅ አይደለች እንዴ? እነሱ መምጣት ከጀመሩ በኋላ ራሷን መጉዳት የጀመረችው። አሁን ደክሞኛል ልተኛበት። ዛሬ ስራ አስወዳድ መሆን የለብኝም። እስቲ ለዛሬ ይቅርብኝ። ምናልባት ልጄን እየገደልኳት ያለሁት እኔ ብሆንስ? ሄሎ ሶፊ። ወይ ሪዱ፣ እንዴት ነሽ? አለሁልህ። ሶፊ፣ ወይ ድጋሚ ወደ ህይወቴ ስለመጣ በጣም ደስ ብሎኛል። እኔም ደስ ብሎኛል ስለተገናኘን። ምኞት እንዴት ነው? ምኞታውንስ በደፋት። ሶፊዬ ደህና ናት። በቃ እሺ፣ ነገ እንመጣለን። ደህና ደህና ሶፊ